የመጀመሪያዬ ፍቅርን አሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁ ዘላለም ሕይወቴ ካንቺ ጋር እንድትኖር ነበር የኔ ሐሳብ እንድናዜም በፍቅር ያው ዘፈንኩልሽ ጎበስ እሺ በቃ መጣሁ yes baby yes ደሞ ለምንድን ነው የሚጨንቅሽ? ለሶሲ እንደዚህ መሆን ምክንያት እኔ ይሆንኩ እየመሰለኝ ነው። አንቺ ደሞ እንዴት ሆኖ ነው ምክንያት የምትሆኚው? እኔ እኮ ነኝ መጀመሪያ ስለ ዩሲ ነገርኳት። ቢሆንም እሷም ተዳፍራ መጨበጥ አልነበረባት እንዴ? ቆይ አንቺ በዚህ ነገር እያመንሽበት ነው እንዴ? በእርግጥ አላምንበትም፣ ግን ደሞ መጠንቀቁ አይከፋም። እሱስ ልክ ነሽ። እኔ አሁን በጣም እየጨነቀኝ መጥቷል። ምን እንደማደርግ ለራሱ አላውቅም። ትንሽ ግን ያጋነንሻል መሰለሽ? የልጅቷን ሁኔታ ብታየው እኮ በጣም ነው የሚያስደነግጥሽ። ስለዚህ ፈራው በቃ። እሺ እሷስ የት አለች? እዮሲ እስኪመጣ ድረስ ጓደኛዋን ለማግኘት ሄዳለች። ለማንኛውም ሰኞ ትምህርት ቤት ስትመጣ ታስታውቂኛለሽ። እሺ? ከሶሲ ጋር ነው? አዎ ከሶሲ ጋር። አሁን ትመጣለሽ አይደል እንዴ? አሃ ለካ ትመጣለች። እረስቻለሁ። እዮሲ ግን ስትደውይለት ምን አለሽ? ለዚህ ጉዳይ እንደፈለኩት አላወቀም። ለራሴ ጉዳይ የፈለኩት መስሎኝ ትንሽ ሊንጠባረርብኝ ሞክሮ ነበር። ያው እንደውም መጣ እንደዛ ጣርፊ ስትል እኮ ብቻሽ መስልሽ ነው። ስደውልልህ እኮ ብቻዬን ነበርኩ። በአጋጣሚ ነው ጄሪ ያገኘሁት። በነገራችን ላይ ይሄ ሙዳችሁ ምንም ደስ እያለኝ ነው። እንግዲህ ምን ይደረጋል? ራሳችንን ፕሮቴክት ለማድረግ ያህል። አንቺ እስኪ ዝም በይ። ቆይ ራስሽን እንደምንድነው የምታስቢው? እንዴት ስባስብ አንተ ምን አገባ? ሆ ትሰሚኛለሽ ጄሪ፣ መቼም ቢሆን ቼክ ስለማላደርግሽ እንደዚህ መጨነቅ የለብሽም እሺ? እሱን ለማያውቅ እዮሲ ግን አነጋገር ደስ አይልም እንዴ? አታያትም እንዴ አካብዳ እንዴት እንደምትንጣጣብኝ? እሷም እኮ ወዳ አይደለም። ግን ደግሞ ይሄ ነገር እኔንም እንደሚደብረኝ ማሰብ ነበረባችሁ። ውይ እሱ ሲያምር ይቅርሽ። እንደዚህ ከተለሳለስክ በኋላ ነው ሰውን ጉድ የምትሰራው። እስኪ አሁን ዝም በይ። እኔ እንኳን የመጣሁት ሄቭዬ ላናገራት ነው አይደል እንዴ? ሄቭ ልክ ነው። ለአንድ ጉዳይ ፈልጌ ነበር። ጉዳይሽን እንድሰማሽ ግን መጀመሪያ ሰላም በይ። ሃይ አልኩ አይደል እንዴ? ሃይ ሳይሆን ፎርማል የሆነ ሰላምታ ነው ፈልገው። ቆይ አንተ ልጅ ምንድነው አላማ? ምንም መስተፋቅር የሚባል ነገር እንደሌለ ለእነዚህ ህጻናት እንድታስረጅልኝ ነው ፈልገው። እንዲህ ብለህ ነው ሶሲንም ጉድ የሰራሃት? ቆይ አንቺ ልጅ አፍሽን ይበላሻል በል። የፈለግከውን ማለት ትችላለህ። እንዳትጨብጩ የኔ እናት። ሆ አንቺ እስኪ ዝም በይ። ቆይ ሄቭ ይሄን ነገር አምነሽበታል? እኔ አላመንኩበትም አልኩ እኮ። ነገሩን የሚቀርብኝ ነው የሚሻለው። ለምን? ምክንያቱም በላቤ ጠብ አድርጌ ካማለልኩሽ በኋላ በእጁ ሰላም ብሎ መስተፋቅር አስነክቶኝ ነው ልትይ ስለምትይ ቢቀርብኝ ነው የሚሻለው። እመነኝ፣ እኔ መቼም ቢሆን ካንተ ፍቅር አይዘኝም። ምክንያቱም እንዳንተ አይነት ወንድ ታይፕ አይደለም። በእውነት እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ፣ ይኸው ጨብጭ። እንደውም ጨብጣለሁ። አንቺ ልጅ ያምሻል እንዴ? ታዩ ጄሪ፣ ችግር የለውም። ይሄ ነገር ውሸት መሆኑን ለሁላችሁም ማሳያችኋለሁ። ጎበዝ ልጅ። ስለዚህ አሁን ትጨብጭኛለሽ ማለት ነው። ይኸው ጨበጥኩ። ይሄ ነገር እኔ ምንም እያማረኝ አይደለም።